ፊናንሽን እንባይን አብሽኝ ራቁቴን ገላይን በረከት አልብሽኝ እናቴ ከቤት ወጥቻለሁ ወደ ቤት መልሽኝ አምላክ አደራ ኃጢአት ያረከሷት ነፍሴ እንዳትፈራ መጫወቻ እንዲያውን በዲያብሎስ ጭፈራ እባክሽ መልሽኝ ወደ አባቴ ስፍራ ድንግል ሆይ አስታርቂኝ ከፈጣሪሽ ጋራ ስቆም ከመቅደሱ ስጠጋ ከደጅሽ አምላክ ዳብሽኝ የፈጣሪን ገላ በዳሰሱት እጅሽ ምህረት አሰጭኝ ከልጅሽ ከወዳጅሽ ብላችሁ ለምኗት ሁሉን ታሰጣለች ሁላችሁ እመኗት ፈጣሪ እናቱን እምባይላትም ቅንጣት መቼም የማይሻር ቃል ነው የሰጣት እስቲ ማን ነበር ለመኖር ያፈረው አድርግልኝ ብሎ ስለቱ ያልሰመረ እንኳን እኛ ቀርቶ ሙሉ ገላ ያለው ስለ ድንግል ብሎ ዳው ጠግቦ ያድራል እናቴ ስለ ልጅሽ ድንግል አሁንም አትርሽኝ እንደ ቃናው ድግስ መላይን ፈትሽኝ እናቴ እንደ አባ ጊዮርጊስ ሰማዩን ጽዋ ዕውቀትሽን ለግሽኝ ቤቴ ሆና እንዳይሆን በረከት አትንሽኝ በፊት በኋላዬ እናቴ አንቺ ምሪኝ ኑሬን አቅኚኝ ሕይወቴን አስተምሪኝ መደገፊያዬ ምርኩሴ ደጋማ ላጃችን በረከት ስጭኝ ባዶ ነው እጃችን ድንግል አትራቂኝ ኑሪ በደጃችን ሰላም አድርጊልን ህዝበ ክርስቲያኑ ኢትዮጵያ ሀገራችን ክፋትና በደል ኃጢአት ላለብን እንደ በለሲያብ ጥላት አለብን አሜን ወስብሐት ለእግዚአብሔር የከፈልኩት ለማለትም አንድ ጻድቅ ለራሱ አይደለም የሚጸልየው ለቀሩት ለክርስቲያኖች ነውና ዘመዶችን ማርልኝ ብሎ ይጸልይ ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስም ይቅር ብዬልሃለሁ ስምህን ለሚጠራ መታሰቢያህን ለሚያደርግ ብሎ ታላቅ ቃል ኪዳንን የገባለት ታላቁ አባታችን አባ ያዕቆብ ዘግሙድ በዓመታዊ በዓሉ ይታሰባል። እንዲሁም ቅዱስ ፊሊሞና በዓመታዊ በዓሉ ታስቦ ይውላል። የሐዋርያው ቅዱስ ጳውሎስ መልእክት ከሁሉም ትንሹ የሆነው ያ ማለት የክርስቶስን መስቀል ከምንም በላይ ያልጻፈበት ምንም ድብልቅ የሌለው የክርስቶስን መስቀል ያልጻፈበት ሐዋርያው ቅዱስ ጳውሎስ በፊሊሞና መልእክቱ በተግባር ስለገለጸ ሐዋርያው ቅዱስ ፊሊሞና አናሲሞስ የሚባል ማለትም ልክ እኛ አሁን ተቀጥረን በአሰሪዎቻችን እንደምንኖረው ያም ቅዱስ ፊሊሞና በሮም ሀገር ታላቅ ሀብታም ነበርና በሱ ስር አናሲሞስ የሚባል አገልጋይ ነበረው። ያም በአንድም በሌላም ከሱ ንብረት ወስዶ ይሰወራል። ከሱ ተሰውሮ በልቦናው ክርስቶስ ወደ ልቡ ሲመላለስ ሐዋርያው ቅዱስ ጳውሎስ በእስር ቤት ነበረ። በእስር ቤት የወለድኩ ልጄ ይለዋል ገና መልእክቱን ሲጀምር የፊሊሞና መልእክትን በስከ መጨረሻም አስታርቆ ወደ ክርስቶስ መርቶ ተስፋ የምናደርጋትን መንግስተ ሰማያትን እንደወረሱ የሚነገርለት ታላቁ አባታችን ቅዱስ ፊሊሞና በዓመታዊ በዓሉ ታስቦ ይውላል። በሶስተኛ ደረጃ አባታችን አቡነ ተክለ ሐዋርያ የተባሉ ታላቅ አባታችን ስዕል አድኖ እንደውም ስንመለከት ብዙዎቻችን አውራ ዶሮ ጋር ሆኖ የሚሳልበት አጋጣሚ አለ። በቃል ኪዳናቸው በተአምራታቸው ብዙ ተአምራትን ያደረጉ ከአጼ ዘርዓ ያዕቆብ ጋር ግንኙነት ያላቸው እመቤታችንም አጼ ዘርዓ ያዕቆብን ትወዳቸዋለች። በሱ ምክንያት ብዙ ግርፋትና ብዙ እስራት ደርሶበት ስለነበር አባታችን አቡነ ተክለ ሐዋርያት ከፈጣሪ ዘንድ እንዳታጣላብኝ ወዳጅን ይወደኛልና ያዕቆብ ብላ ስትለው አንቺ ያስማርሽውን እንዴት ብዬ ብሎ አባታችን አቡነ ተክለ ሐዋርያ በብዙ ተጋድሎ በተለይ ደግሞ ማለት ከአውራ ዶሮ ጋር ሆኖ የሚሳለው ስዕሉ እንዴት ነው? ከዕለታት አንድ ቀን አባታችን አቡነ ተክለ ሐዋርያ ሲጓዙ በአንድ ቤት ያድራሉ። አንድ ዶሮ በቤቱ ማለትም አንድ ግለሰብ አንድ ብቻ አውራ ዶሮ ነበረውና ያን ዶሮ ደግሞ በዕለተ ሰንበት ነበር ሊታረድ የነበረው። ያም አውራ ዶሮ ሩጦ ሄዶ ለአቡነ ተክለ ሐዋርያ ሊያርድ ነው ብሎ ያመለክታል። እንዴ ለምን
እንዴት ነው ዶሮ አፍ አውጥቶ የሚናገረው ካልን በብሪታንያ ኢየሱስ ክርስቶስን ያመሰግኑት ድንጋዮች አሉ። ሁለተኛ ደግሞ ራሱ ጌታችን በዕለተ ሐሙስ ተላልፎ ሲሰጥ ይሁዳ አሳልፎ እንደሚሰጠው አውራ ዶሮ ሂዶ አናግሮት ነበር። ያን የምታገኙት ምንድነው? ትርጓሜ ላይ ተከፈለልን መከራ ስታነቡ ታገኙታላችሁ። አህያ በለዓምን እንዳናገረችው የእግዚአብሔር ስራው ድንቅ ነው። ፍጥረት ሁሉ የተፈጠሩት ለአንክሮና ተዘክሮ ለምግበ ሥጋም ስሙንም ቀድሰን ክብሩንም ለመውረስ መላእክትና የሰው ልጆች ተፈጥረናል። በመጨረሻም የአውራ ዶሮ ወደ አባታችን ወደ አቡነ ተክለ ሐዋርያ ሄደው ሊያርደኝ ነው አስጥለኝ ይለዋል። አባታችን አቡነ ተክለ ሐዋርያም ያ ሊያርደው የነበረው ሰው ወደ እሱ ሲመጣ በዕለተ ሰንበት ልታርድ አይገባም ለምንድን ነው ብሎ ሲለው ከተከራከሩም በኋላ አባታችን አቡነ ተክለ ሐዋርያ የለበሱትን አጽፋቸውን ይሰጡትና በዚህ ሌላ ገዝተህ ወይም ለፈቃድህን ማድረግ ትችላለህ ይለዋል። ያም ሰው ይመልሳል። ያም ዶሮ እስከ ዘላለም በበረሃ ኑር ብሎ እንዳሰናበተው። ሌላው ደግሞ አባታችን አቡነ ተክለ ሃይማኖት ተክለ ሐዋርያ በዓመታዊ በዓሉ አስበን የምንለው ስለ ጽንስ ማለትም በእናቶቻችን ማህፀን ውስጥ ሳሉ ስለሚወርዱ በአንድም በሌላ በፈተና ወይም በህመም ምክንያት በአንዳንድ ነገሮች ምክንያት ማለትም ውርጃ ቢፈጸም ያ ነገር ከእግዚአብሔር ጋር አያጣላንም። ምክንያቱም ፈልገነው ስላላደለ ወደዛ የሚያመጡ መንስኤዎች ከእግዚአብሔር ጋር ግን ራሳችን አስበን በአንድም በሌላም ሳናስበው ጽንስ መጥቶብን የሚወረድ ህፃናት እነሱ አባታችን አቡነ ተክለ ሐዋርያ በአንድ በረሃ ሲሄዱ እስከ መቼ ነው ማትፋረድን ብለው ለጌታችን ሲያመለክቱ ይሰማል። አባታችን አቡነ ተክለ ሐዋርያም ምንድነው ይሄ ነገር ብሎ ሲጠይቅ በእናታቸው ማህፀን ውስጥ ያሉ ህፃናት የወረዱ ማለት ነው ናቸው ብሎ ይናገራል። እነሱም አባታችን አቡነ ተክለ ሐዋርያ ንስሐ መግባት እንዳለባቸው ይህንን ጉዳይ ማለት አሁን ለምሳሌ በተለምዶ የ40 ቀን እድሌ እንላለን። የ40 ቀን እድሌ ግን ቅዳሴ አትናቴዎስ ላይ ምን ብሎ ነው የሚያስቀምጠው? በ40 ዘመናችን ማንም ሰው ተስዕለቱ በ40 ቀናችን ማለት ነው ነፍስና ነፍሳችን ልክ የወንድ ዘርና የሴት ዘር ሲገናኝ ነፍስ ይዋሃዳል። ያኔ ፍጥረት ይፈጠራል። የ15 ቀንም ሆነ የአንድ ወርም ሆነ የ35 ቀንም ሆነ የ20 ቀንም ሆነ ጽንስ ነው። ከተፈጠረ ተፈጠረ ነው አለው። ግን 40 ቀን ሁሉም ነው አይናችን፣ ጆሮአችን፣ ሁሉ ነገራችን የሚፈጠርበት ተስዕሎተ መልክ። ጥሩ ብንሰራ የምንጸድቅበት፣ መጥፎ ብንሰራ ደግሞ የምንኮነንበት የ40 ቀን እድሌ ብለን በተለምዶ የምንጠራው ይህ ነው ማለት ነው። ሌላውና በመጨረሻም አንዲት ሴት ወደሱ መጣ ይቅርታ እንደተደረገላት ይነገራል እና ይህ ነገር ጥሩ እንዳልሆነ በአቡነ ተክለ ሐዋርያ እናገኘዋለን። ከዕለታት አንድ ቀን አንድ ወንድ ማለት ነው ባልና ሚስት በቤት ሲኖሩ ያ ባለቤቱ ባልየው ማለት ነው ሀብታም መሆንን ይፈልጋል። ሄዶ ወደ ጠንቋይ ቤት ሀብታም የሚሆንበትን መንገድ ንገረኝ ይለዋል። ሀብታም የሚሆንበትን መንገድ ንገረኝ ሲለው ያ ጠንቋይም የሚስትህን ሆዷን ቀደህ አንጀቷን ከበላህ ሀብታም ትሆናለህ ይለዋል ያ ጠንቋይም። ይህም ወጣት ወደ እንዴት አድርጌ ልገላት፣ እንዴት አድርጌ ላርዳት ትችላለሁ ሲለው መድኃኒት አጠጣት ይለዋል። ያም ወጣት ወደ ቤቱ ሄዶ መድኃኒት ባልተቤቱን አጠጥቶ ሆዷን ይቀደውና አንጀቷን አውጥቶ ይመገባል። በመጨረሻም ሀብትም የለም ምንም የለም፣ ሰቀቀን ይሆናል። ይሄ ልጅ የአእምሮ ጸጸት ይሆንበታል። ከቤቱ ሄዶ ገንዞ ምናምን ከጨረሰ በኋላ ቤተሰቦቹ በዙሪያው ያሉትን ብሎ እንዳስቀበረ ይነገራል። በመጨረሻው ይሄ ሰው የአእምሮ ጸጸት ይሆንበታል። ምክንያቱም አንድ ሀብታም አልሆነም፣ ያሰበው አልተሳካለትም፣ ጸጸቱ አላስቀምጠው አለ። አንድ ባልተቤቱ ናት። ይህ ሁሉ ካለቀ በኋላ በባህር ዳርቻ ሲጓዝ አቡነ ተክለ ሐዋርያን ያገኘዋል። አቡነ ተክለ ሐዋርያም ሲያገኘው
አባቴ ንስሐ ልገባ እፈልጋለሁ እርስዎ ንስሐ ይስጡ ሲለው ንስሐ አባት የለህም ልጅ ብለው ሲጠይቁት ንስሐ አባት አለ፣ የኔ ኃጢአት ግን የከበደ ስለሆነ ለንስሐ አባቴ ለመናገር እፈራለሁ ይላቸዋል። ምንድን ነው ብለው ሲሉት ለአቡነ ተክለ ሐዋርያም ይህን ሁሉ ነገር ይነግረዋል ማለት ነው። በመጨረሻም አባታችን አቡነ ተክለ ሐዋርያ በአሸዋ ውስጥ ከዛ ከባህር ዳር በአሸዋ ውስጥ እንግዲህ ያሸዋ ፀሐይ ሲሆን እንዴት ነው የሚግለው? በዛ ውስጥ ሆነው እኔ ይሄን ልጅ የማጽናናበትን እንግዲህ ልቡ ተሰብሯል። ይሄ ወጣት ባደረገው ተጸጽቷል። ይሄንን ልጅ የማጽናናበትን መንገድ ምራይ ብሎ ክርስቶስን ያመለክታል። በዛ በበረሃ ሆኖ በአሸዋ ውስጥ ሆኖ በመጨረሻም ወደ ኢየሩሳሌም ይሄንን መንገድ ተከትለህ ሂድ በለው፣ ይሄ ቀኖና ይሆንለታል ይለዋል። ስለ ወንድሙ ራሱን አሳልፎ የሰጠ ንዑድ ክቡር ነው ብሎ በወንጌል እንደተነገረው። ምክንያቱም አባታችን አቡነ ተክለ ሐዋርያ ለንስሐ ልጁ ሲል ራሱን አሳልፎ ስለሰጠ ማለት ነው። ይህም አባታችን ተመልሶ ይችን መንገድ ተከትለ ወደ ኢየሩሳሌም ሂድ ይለዋል። ያም እንደዛ ብለው ተሰነባብተው ይለያያሉ። በመጨረሻውም አባታችን አቡነ ተክለ ሐዋርያ የዚችን ነፍስ መጨረሻ አሳየኝ ብሎ ወደ ክርስቶስ ያመለክታል። ጌታችን የለመኑትን አይነሳምና መንግስተ ሰማያት እንደገባ ይነገራል። ይህ ገርላቸው ላይ በሰፊው አለ። እንደው ከብዙ በትንሹ ለዚህ ዘመን ይሆናል የሚሉትን ቀንጨብ አድርጌ አንድም አይሎዌ ፈቅዶ የያዘውን እጠቀምበታለሁ ብዬ ከያዝኩት ነው። ቅዱሳን ምልጃ ሁሌም ቢሆን ያለ ቅዱሳን ምልጃ እኛ አንድ ነው። የቅዱሳን ጸሎት በስራዋ እጅግ ኃይል ታደርጋለች ብሎ በቅዱስ ያዕቆብ መልእክት በጌታ ወንድም በዮሴፍ ልጅ ማለት ነው እንደተናገረው የያዕቆብ መልእክት ምዕራፍ 5 ላይ እኛ በዚህ ምድር ስንመላለስ ርስት አለን፣ ቤት አለን፣ መኖሪያ አለን። ቅዱሳን ደግሞ በዚህ ምድር ሲመላለሱ ርስት የላቸውም፣ ቤት የላቸውም፣ በረሃ ነው የሚኖሩት። ጤዛ ለሰው ድንጋይ ተንተርሰው ይኖራሉ። በመንግስተ ሰማያት ደግሞ እነሱ ርስት አላቸው። እኛ ደግሞ በዚህ ምድር ሆነን በስማቸው ተማጽነን አማልዱን ብለን መንግስተ ሰማያት ተስፋ የምናደርጋትን በእነሱ እቅፍ ስር እንሆናለን ማለት ነው። የቅዱሳን የሐዋርያት፣ የነቢያት፣ የጻድቃን፣ የሰማዕታት ቃል ኪዳን ጸሎት ምልጃ በሁላችን ላይ አድሮ ይኖር። የአባታችን አባ መባጽዮን፣ የአባታችን የአባ ጽጌ ድንግል፣ የቅዱስ ገላውዴዎስ እንዲሁም የቅዱስ ፊቅጦር ሌሎችም ታላላቅ አባቶቻችን በወርሃዊ በዓል የአባታችን መድኃኒታችን ኢየሱስ ክርስቶስ ቸሩ መድኃኔዓለም ከክፉ ነገር ሁሉ ይጠብቀን፣ በወጣንበት ሁሉ ጠብቆ በሰላም ወደ ሀገራችን ይመልሰን እላለሁ። እግዚአብሔር ይስጥልኝ።